በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ የሚያሰሙት ዛቻም ጸያፍ ቃላትን በቀላቀለ መልኩ ቀጥሏል። በኢራን ላይ እጅግ አስፈሪና ጸያፍ ቃላት የታከሰበት መግለጫ የሰጡት ዶናልድ ጄ ትራምፕ ለሚዲያ በማይመጥን ቃል ጭምር በመጠቀም ነው ኢራንን ሲገልጹ ያመሹት። ምሽቱን ባስተላለፉት መልእክትም ኢራን የተዘጋውን የሆርሙዝ ወሽመጥን እስከ ነገ የማትከፍት ከሆነ ወይም አስቸኳይ ስምምነት ከአሜሪካ ጋር የማታደርግ ከሆነ አሜሪካ እጅግ ዘግናኝ ባሉትና ጠንካራ ወታደራዊ እርምጃ ልትወስድባት እንደተዘጋጀች ገልጸው ትራምፕ በማህበራዊ ትስስር ገጻቸው ትሩዝ ሶሻል ላይ ባሰፈሩት አጭር መልእክት መጪው የፊታችን ማክሰኞ ለኢራን እጅግ የከፋ ቀን እንደሚሆን ገልጸዋል። ማክሰኞ አሉ ትራምፕ በመልእክታቸው ማክሰኞ በኢራን ውስጥ የኃይል ማመንጫ ቀንና የድልድይ ቀን ብየዋለሁ ያሉ ሲሆን እስከ ነገ ሰኞ ስምምነት የማታደርግ ከሆነ ቀጣዩ ማክሰኞ በኢራን ውስጥ ምንም አይነት የኃይል ማመንጫና ምንም አይነት ድልድይ አይኖርም። ሙሉ በሙሉ ድልድይና የኃይል ማመንጫዎችም ተቃጥለው የሚታይበት ቀን ይሆናል። አንድ ቀን የቀረው እንደዚህ አይነት ነገሮቻችሁን ማየት ካልፈለጋችሁ በስተቀር በአስቸኳይ ስምምነት ላይ ድረሱ ብለዋል። የፕሬዝደንቱ ቁጣ በዚህ ብቻ አላበቃም። በዓለም ላይ ጣጣ እያመጣ ያለውን ያንን የተረገመ ወሽመጥ በአስቸኳይ ክፈቱ እናንተ ሲሉ ኢራናውያንን እጅግ ጸያፍና ለሚዲያ በማይመጥን ቃላት የጠራ ሲሆን አለበለዚያም በገሃነም ውስጥ ትኖራላችሁ፣ ዝም ብላችሁ ብቻ ሁኔታውን ተመልከቱ፣ የማደርጋችሁ ነገር ዓለም አይቶ የማያውቀው ነው ብለዋል። የዓለም መሪዎችና ታዛቢዎችም በመልእክቱ እጅግ በጣም እንደደነገጡ የገለጹ ሲሆን ፕሬዝደንትን በማይመጥን መልኩ ኢራናውያንን የገለጹበት በሚዲያ የማይጠራ ጸያፍ ቃል ጭምር በመጠቀም መግለጻቸውን ፕሬዝደንቱን በከፍተኛ ሁኔታ እንዲተቹ አድርጓቸዋል። በሌላ በኩል የአሜሪካ ጸያፍ ቃላት ጭምር የታከሉበትን የፕሬዝደንቱን ዛቻ ተከትሎ ኢራን እጇን አጣጥፋ አልተቀመጠችም። የኢራን እስላማዊ አብዮታዊ ዘብ በአሜሪካና እስራኤል ለደረሰበት ጥቃትና ወደፊትም ለሚከፈትበት ጥቃት አውዳሚ የአጸፋ እርምጃ ከዛሬ ጀምሮ መጀመሩን አውጇል። ምሽቱን ባወጣው መግለጫ የኢራን መንግስታዊ የዜና ወኪል የሆነው ታስኒም ይፋዊ መግለጫውን ምሽቱን ያስተላለፈ ሲሆን አብዮታዊ ዘቡ በባህረ ሰላጤው ሀገራት በተለይም በባህሬን፣ በኩዌትና በተባበሩት አረብ ኤሚሬትስ በሚገኙ ከአሜሪካ ጋር ግንኙነት ባላቸው የነዳጅና የፔትሮሊየም እንዲሁም የውሃ ተቋማት ላይ ከባድና የተቀናጀ ጥቃት መፈጸም መጀመሩን ምሽቱን አውጇል። የኢራን ሚዲያዎች ይህንን እርምጃ የመጀመሪያው ምዕራፍ ሲሉ የጠሩት ሲሆን ጥቃቱ የተፈጸመው እስራኤል ኃላፊነቱን በወሰደችበት የደቡብ ምዕራብ ኢራን ማሻር በሚገኘው የፔትሮሊየም ኮምፕሌክስ ላይ ለደረሰው ጥቃትና አሜሪካን በካራጅ በተሰኘው ከቴሄራን ውጪ በሚገኝ ቁልፍና በመካከለኛው ምስራቅ የሚገኝ ረዥም ድልድይ ላይ ላደረሰችው ጥቃት የተሰጠ ከባድ አጸፋ ምላሽ መሆኑን አብዮታዊ ዘቡ በታስኒም የዜና ወኪል በኩል ምሽቱን ባወጣው መረጃ አረጋግጧል። አክሎም